ሰላም እንዴት ናችሁ? ዛሬ አያት መቄዶንያ አካባቢ 500 ካሬ ላይ ያረፈ በጣም የሚያምር ዘመናዊ ቤት ነው ይዤላችሁ የመጣሁት ማለት ነው። ወደ ውስጥ ስንገባ ቤት ውስጥ ማለት ነው 4 መኝታ ክፍሎችና 2 መታጠቢያ ክፍል እንዲሁም ደግሞ ኦፕን ኪችን ይኖረዋል። ሳሎኑ እጅግ በጣም ሰፊና የሚያምር ነው። ከዛ ውጭ ላይ ደግሞ አንድ ክሎዝድ ኪችን አለው፣ 2 ስቶር ላውንደሪ እና መታጠቢያ ክፍል ይኖረዋል ማለት ነው። ግቢው ውስጥ ኦልሞስት ከ5 እስከ 8 መኪና ድረስ ማቆም የሚችል ሰፊ የሆነ ግቢ ያለው። ከዛ በተጨማሪ ደግሞ በጣም የሚያምር ቆንጆ ግሪነሪ ያለው ማለት ነው። ከዛ በተጨማሪ ደግሞ 2000 ሊትር የውሃ ታንከር አለው። በጣም የሚያምር ቤት ነው። ዋጋው እጅግ በጣም ተመጣጣኝ ነው። ከዛ በተጨማሪ የባንክ ብድር አለው። እንግዲህ ወደ ዋናው ቪዲዮ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ ሁኑ። አሁን ቤቶቹን ላሳያችሁ። የምንጀምረው ውጭ ላይ ግቢ ላይ ስንገባ ከምናገኛቸው ከሁለቱ ክፍሎች ነው የምንጀምረው ማለት ነው። ቀጥታ ከበር ስንገባ የምናገኘው አንደኛው ባዝሩም እና ላውንደሪ ሩም፣ ከዛ በተጨማሪ ደግሞ ወደ ውስጥ ስንገባ ስቶሪ ይኖረዋል ማለት ነው። ያ እቃ ስላለው ትንሽ ማሳየት ይከብዳል፣ ግን ስቶር አለው እዚህ ጋር ወደ ውስጥ ስንገባ ከላውንደሪ ሩሙ። እዚህ ጋር ደግሞ ስንመጣ ይሄ ባዝሩማችን የሚሆነው ውጭ ላይ ያው ፕሮግራም ሲኖር ምናምን ይሄንን ባዝሩም አክሰስ ማድረግ እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ግቢው እንደምታዩት ነው። በዚህ በጣም ነው የሚያምረው። በጣም ቆንጆ ነው። የሆነ ፋንሲ ነገር ነው። ከዛ የውሃ ታንከራችን እዚህ ጋር ነው ያለው። ይሄን 2000 ሊትር ውሃ ይይዛል ማለት ነው። የውሃ ችግር ያጋጥመንም እዛ ጋር ደግሞ 3 ፌዝ ቆጣሪ አለን። ስፔሻሊ የኤሌክትሪክ መኪና ለምትነዱ ሰዎች በጣም አሪፍ ነው። ያው አሁን ሁሉም ሰው ወደ ኤሌክትሪክ መኪና እየሄደ ስለሆነ በጣም ቆንጆ ነው። ግሪነሪያችን ይሄን ይመስላል። እንግዲህ እዚህ ጋር ጃንጥላ ዘርግቶ ቺል ማድረግ ነው ቅዳሜና እሑድ። አሁን ማሳያችሁ ደግሞ ክሎዝድ ኪችን እና ተጨማሪ አንድ ስቶር አለ ብያችኋለሁ። እሱን ነው ማሳያችሁ ማለት ነው። ይሄ ክሎዝድ ኪችናችን ነው። ይሄ እንግዲህ ክሎዝድ ኪችናችን ነው የሚሆነው። በጣም ነው የሚያምረው። በጣም ቆንጆ ነው። እዚህ ጋር የእቃ ማጠቢያ ጎልደን ድራገን ነው። እነዚህ ሴራሚኮቹ በጣም ነው የሚያምሩት። በቀላሉ የሚዝጉ የሚቆሽሹ የሚበላሹ አይደሉም። በቀላሉ ማጽዳት የምንችላቸው ናቸው ማለት ነው። ከዛ በተጨማሪ ከኪችኑ ኢሚዲየትሊ እንደወጣን ደግሞ የምናገኘው ተጨማሪ ስቶር ነው። ሜዲስሩምን ማድረግ ይቻላል። ለሜዲስሩም ግን ትንሽ ጠበብ ይላል እና እንደ ተጨማሪ ስቶር ነው የምንይዘው። ምክንያቱም ውስጥ ላይ ስንገባ 3 መኝታ ቤት ከማስተር ቤድሩሙ ጋር 4 መኝታ ክፍል ስለሆነ ያለው እሱን እንደ ሜዲስሩም መጠቀም ስለምንችል ማለት ነው። አሁን ደግሞ ወደ ውስጥ እንገባና እያንዳንዷን መኝታ ክፍል ሳሎኑን ኤቭሪቲንግ ዲቴል እናያለን ማለት ነው። ወደ ውስጥ እንግባ። ልክ ልንገባ ስንል የምናገኛት ደግሞ እዚህ ጋር ሌላ ግሪን ኤሪያ አድርገን እንደፈለግን መጠቀም እንችላለን። ለምሳሌ እሑድ ቀን ቡና ማፍላት ምናምን የሚፈልግ ሰው እዚህ ጋር ቺል ማድረግ ይችላል ማለት ነው። አሁን ወደ ውስጥ እንግባ። አሁን ደግሞ ወደ ውስጥ ገብተናል ማለት ነው። ወደ ውስጥ ስንገባ በጣም የሚያምር ሰፊ ሳሎን ነው የምናገኘው። በየቦታው ደግሞ ሶኬቶች አሉት። መብራቶቹ በጣም ነው የሚያምሩት። ያለቀበት የተሰራበት ፊኒሽንግ ማቴሪያል በጣም ደስ ይላል። በሩ በጣም ነው የሚያምረው። እንዴት ደስ እንደሚሆን በጣም ኮዚ ቫይብ ያለው ቤት ነው ማለት ነው። ወደዚህ ስንመጣ ያው ይሄ እንግዲህ ዳይኒንግ ኤሪያችን ነው የሚሆነው። እዛ ጋር ሊቪንግ ኤሪያችን ይሆናል። ዳይኒንግ ኤሪያችን ላይ ደግሞ ኢሚዲየትሊ የምናገኘው ኪችን ነው ማለት ነው። ኦፕን ኪችናችን እዚህ ጋር አለ። እንዳልኳችሁ ማቴሪያሎቹ በጣም ቆንጆ ናቸው። በጣም ነው የሚያምረው ቤቱ። ሳሎናችን በአጠቃላይ ይሄን ይመስላል። ከዛ እዚህ ጋር ፍሪጅ ማስቀመጥ እንችላለን። ይሄ ኢንፋክት የሚሰራው ለፍሪጅ ማስቀመጫነት ስለሆነ እዚህ ጋር ፍሪጅ አነስ ያለ ፍሪጅ ማድረግ እንችላለን። ትልቅ ፍሪጃችን ደግሞ ክሎዝድ ኪችናችን ላይ ወይ ደግሞ ውጭ ላይ ያለው ኪችን ላይ መጠቀም እንችላለን። ከዚህ ኢሚዲየትሊ የምናገኘው አንድ ተጨማሪ መኝታ ቤት ይኖረናል። አንደኛው መኝታ ክፍላችን ይሄን ይመስላል። ሰፊ ነው። በጣም ቆንጆ ነው። ለእንግዳም ለልጆች መኝታ ክፍል መጠቀም የምንችለው ማለት ነው። ይሄ ነው። ከዛ በተጨማሪ እንግዲህ ሰፊ ኮሪደር አለ። ወደ ባዝሩሙ እና ወደ 2 መኝታ ቤቶች ለመሄድ ኮሪደራችንን የምንጠቀመው። እዚህ ጋር ስንመጣ እንዳያችሁት ያኛው እንትን የለውም፣ ካፖርድ የለውም። ይሄኛው ደግሞ ቁምሳጥንም አለው፣ ካፖርድም አለው። ሁሉም ነገር ያሟላ ነው የሚሆነው ማለት ነው። ብርድ ልብሶችን ምናምን ኮንፈርቶችን ላይ ማድረግ እንችላለን። ከዛ በተጨማሪ እዚህ ቤት ላይ ማለት ነው ሁሉም ቤቶች ናቹራል ላይት
በበቂ ሁኔታ ያገኛሉ። ምንም የሚታፈን አየር አይኖርም ማለት ነው። ከዛ ይሄኛው ሁለቱ ቤቶች ካፖርድ አላቸው፣ ባይዘው ቁም ሳጥን አላቸው የራሳቸው። ይሄም ቁም ሳጥን ተገጥሞለታል። ተመሳሳይ ናቸው ሁለቱ ቤቶች ማለት ነው። አንደኛው መጀመሪያ ያየነው ቤት ብቻ ነው ቁም ሳጥን የሌለው። ከዛ ሶስቱ መኝታ ቤቶችና እንግዶች ሲመጡ ደግሞ ሼር የሚያደርጉት እዚህ ጋር ባዝሩም ይኖረናል ማለት ነው። አሁን ደግሞ እንግዲህ እዚህ ቤት ውስጥ ማስተር ቤድሩሙን እናያለን ማለት ነው። በጣም የሚያምር ማስተር ቤድሩም ነው ያለው። ክሎዜቱ በጣም ነው የሚያምረው፣ ባዝሩሙን በጣም ነው የሚያምረው። በጣም ሰፊ ነው። እያንዳንዱን ነገር ደግሞ ወደ ማስተር ቤድሩሙ ሄደን እናያለን ማለት ነው። ማስተር ቤድሩማችን ይሄን ይመስላል። እዩት ወደ ውጭ እንዴት እንደሚያይ። መጋረጃውን ጣት ላይ ስትከፍቱት ከዚህ ቀጥታ መውጣት ትችላላችሁ። ባይዘዌ ይሄ በቃ ከሳሎን ምናምን መሄድ አይጠበቅባችሁም። ወደ ውጭ ለመውጣት አየር ለመቀበል ምናምን ቀጥታ ከዚህ ከፍታችሁ መውጣት ትችላላችሁ። ካልፈለጋችሁ ደግሞ መጋረጃውን ብቻ ብታነሱት ራሱ እንደዚህ ቢከፈት በጣም የሚያምር ቪው ነው የሚኖረው ማለት ነው። ቀጥታ ወደ ግሪነሪው እና ወደ ፓርኪንግ ስለሚታዩ በጣም ነው የሚያምረው። ሰፊ ነው፣ በጣም ቆንጆ ነው። እዚህ ጋር አልጋችሁን ከዛ ሶፋችሁን ምናምን አድርጋችሁ እንደ ሳሎን ኢቭን የምትጠቀሙበት አይነት በጣም ስፋት ያለው ቆንጆ ቤት ነው። ከዛ በተጨማሪ ደግሞ አሁን የምንገባው ወደ መልበሻ ክፍላችን ይሆናል ማለት ነው። ይሄው መልበሻ ክፍላችን ይሄን ይመስላል። እዚህ ጋር ጫማ ምናምን ማድረግ ትችላላችሁ። ቦርሳ ላይ ደግሞ ኮንፈርቶችን ማድረግ ትችላላችሁ። በዚህ ጋርም እንደዛው ኢቭን አንዱን የሴት አንደኛውን ለወንድ ራሱ አድርጋችሁ ብትጠቀሙበት በጣም ሰፊ መልበሻ ክፍል አለው ማለት ነው። ከዛ እዚህ ጋር ደግሞ ይሄ ድሬሲንግ ኤሪያችን ነው። እንግዲህ እዚህ ጋር ሆነን ሜካፓችን መሰራት፣ ፀጉራችን ማስተካከል፣ ልብሳችን ማስተካከል የምንችልበት ኤሪያ ነው የሚሆነው ማለት ነው። ከዛ ቀጥታ የምንገባው ወደ ማስተር ባዝሩማችን ይሆናል። እንግዲህ ማስተር ባዝሩማችን ላይ እዚህ ላይ እጅ መታጠቢያ ግዴታ እናደርጋለን እንተክላለን ማለት ነው። እዚህ ጋር ይሆናል። እዚህ ጋር ቶይሌት አለች። ይሄኛው ደግሞ እንግዲህ ለሁለት ሰው በጣም በቂ ነው። ለሁለት ሰው የተሰራ ጃኩዚ ያለው ማለት ነው። ይሄ በጣም ነው የሚያምረው። በጣም ሰፊ ነው። እንግዲህ እንደምታዩት ቆንጆ ተደርጎ ነው የተሰራው። ከዛ በተጨማሪ ደግሞ ይሄኛው ሻወር መውሰድ ለሚፈልግ ሰው የቁም ሻወር እዚህ ጋር አለው ማለት ነው። ይሄን ይመስላል ቤታችን። በጣም ነው የሚያምረው። እውነት ለመናገር ከለሩ፣ የተጠቀሙት ከለር፣ አሰራሩ፣ ማቴሪያሎቹ በጣም ቆንጆ ናቸው። መብራቶቹ፣ ኤቭሪቲንግ ጽድት ተደርጎ የተሰራ ቤት ነው። እንግዲህ ቤቱን ያያችሁትን ይመስላል። እንደወደዳችሁት 100% እርግጠኛ ነኝ። 500 ካሬ ላይ ያረፈ አያት አካባቢ የሚገኝ ቤት ነው። ይሄ ቤት አጠቃላይ ዋጋው 45 ሚሊዮን ብር ነው። 10 ሚሊዮን ብር የባንክ ብድር አለው። 35 ሚሊዮን ብር ካሽ ከፍላችሁ ቤቱን የራሳችሁ ማድረግ ትችላላችሁ ማለት ነው። የበለጠ መረጃ ማግኘት ከፈለጋችሁ ደግሞ ስልክ ቁጥር ካፕሽን ላይ አስቀምጥላችኋለሁ። ደውላችሁ ማግኘት ትችላላችሁ። ቤቱን ሄዳችሁ ማየት ትችላላችሁ ማለት ነው። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ።